በሙሉ አይኗ ሰው ለማየት አትደፍርም። እንባ ያቀረሩ አይኖቿን ከሩቅ ተክላ ሳቅ በተናነቀው ድምጽ ነበር ታሪኳን የነገረችን። ተወልዳ ካደገችበት አካባቢ እስከ 9ኛ ክፍል ተምራለች። በአካባቢዋ ያለው ወግና ባህል ሴት ልጅን ለማስተማር ሳይሆን ለመዳር ቅድሚያ የሰጠነውና ትምህርቷን አቋርጣ የተዳረችው በ17 ዓመቷ ነበር። ይህ ከሆነ አሁን 6 ዓመታት ተቆጥረዋል። ወላጆቿ ለማስደሰት በገባችበት ትዳር ወዲያው ልጅ አልወለደችም። የጸነሰችውን ትዳር ከያዛች ከ5 ዓመታት በኋላ ነበር። ዛሬ ላይ 23 ዓመት እንደሆናት የነገረችን ወጣት መስከረም 2017 ዓመተ ምህረት ውስጥ ነበር የመጀመሪያ ልጇን ለመገላገል በአቅራቢያቸው ከሚገኝ ጤና ጣቢያ ያቀናችው። ሆኖም ልጇን በህይወት ለመታቀፍ አልታደለችም። ራሷን ብትሆን የፌስቱላ ተጠቂ ሆና ሽንትና ሰገራ መቆጣጠር አትችልም። በአዲስ አበባ በሐምሊን ፌስቱላ ኢትዮጵያ የቀዶ ሕክምና ለማግኘት ቅድመ ክትትል እያደረገች ባለችበት ወቅት ያገኘናት ወጣት ችግሩ ከተከሰተ ጀምሮ በቀይዋ በቆየችባቸው ወራት ሰውነቷ በመጎዳቱ እስክታገግም ሌሎች ሕክምናዎችን ያገኘች ነው። ልጅ ለመውለድ በመኖሪያ አካባቢ በሄደችበት የጤና ተቋም 3 ቀናት ልታመጥ መደረጓን የምትገልጽ የፌስቱላ ታማሚ ሲጀመረ የጤና ጣቢያ ሄጃለሁ፣ ነገር ግን አሁን ትወልጃለሽ እያሉ አቆዩ። ከ3 ቀናት ምጥ በኋላ ወንድ ልጅ ወለድኩ። ሆኖም ልጅም ጠፍቷል። ምንም መቆጣጠር አልቻልኩም ነበር ትላለች። በወቅቱ ከጤና ጣቢያ ባለሙያዎችም ሆነ ከቤተሰብ ከጤና ጣቢያ በተሻለ ደረጃ ሕክምና ሊሰጥ ወደሚችሉ የሪፈራል ተቋም ለመሄድ ጥያቄ ያነሳና ሀሳብ የሰጠ እንዳልነበር የምታስታውሰው ወጣቷ ችግር ከገጠማት ከመስከረም 2017 ጀምሮ ሐምሊን ፌስቱላ እስከገባችበት ድረስ ኪሎዋ ቀንሶ ከፍተኛ ጉዳትን ማስተናግዳ ነበር። ኑሮ የገጠር ነው። ምንም መቆጣጠር ስለማችል ምግብ በቅጡ አልበላም ነበር። ሳቀቅና አፈራ ነበር። ማንም እንዲያየኝ አልፈልግም። ኪሎዬ ወደ 34 ወርዶ ተመናመኝ ነበር። በአካባቢያችን የዚህ ችግር ተጠቂዎችን ለማከም የመጣው ዶክተር ቢኒያም ወይም የሐምሊን ፌስቱላ ኢትዮጵያ ሜዲካል ዳይሬክተር እዛው ሊያከመኝ ስላልቻለ ወደ አዲስ አበባ ይዞ ይመጣ። ዛሬ ተመስገን ነው። ኪሎዬ 40 በላይ ሆኗል። ሰውነቴም ጠንክሯል። በቅርቡ ቀዶ ሕክምና አድርገውልኝ እድናለሁ ብዬ አምናለሁ ትላለች። ሌላዋ የፌስቱላ ተጎጂ የ34 ዓመቷ የ5 ልጆች እናትን በሆስፒታል ስላገኛት ፍጹም የተለየ ደስታ እየሳቀች ፈጣሪዋን እያመሰገነች ነበር። በሆስፒታሉ ላሉ ነርሶች ዛሬ ሽንት መተቆጣጠሬ አደርኩ ዳንኩ እያለች ደስታዋን ትገልጽና ትስቅ ነበር። ገጿ ላይ የሚነበበው ፍጹም ደስታና ፈገግታ ከነበረችበት ጭንቀትና መከራ መገላገሏን ይናገር ነበር። ያገኘችውን ሁሉ እጅ እየሳበች ዳንኩ ትልም ነበር። ይህች እናት ከምትኖርበት ገጠር አካባቢ ወደ ሆስፒታል የመጣችው ከምጥ መራዘም ጋር ተያይዞ ልጇን በሰላም ትገላገል ዘንድ የተደረገላትን ቀዶ ጥገና ተከትሎ የተከሰተባትን ፌስቱላ ለመታከም ነበር። 5 ልጆች አሉኝ። አርግዤ የነበረው ቢተርፍልኝ 6ኛዬ ነበር። በትዳር ውስጥ ነው ያለሁት። ምጥ ከጀመረኝ በኋላ አንድ ቀን እያማጥኩ ቆይቻለሁ። አምቡላንስ ስለቆየብኝ ነው ቤት የቆየሁት። በኋላ ሆስፒታል ወሰዱኝ። በቀዶ ሕክምና ነበር ያልኩት። ካቴተር ገብቶልኝ ነበር። እሱ ከወጣ በኋላ ሽንቴ መቆጣጠር አልቻልኩም። ይድናል ጠብቂ እየተባልኩ 6 ወራት ሽንቴ ሳልቆጣጠር ቆይቻለሁ። ችግሬን የሰማ ወንድሜ እዚህ ሆስፒታል ይዞ ይመጣ ትላለች። ከሆስፒታሉ ከመጣች በኋላ በተደረገላት ቀዶ ሕክምና ሽንቷን መቆጣጠር የቻለችው እናት በ16 ዓመቱ እንደተዳረሽ ከዚህ ቀደም ችግሩ ገጥሟት እንደማያውቅም ትናገራለች። በወሊድ ወቅት የሚከሰት ፌስቱላ አንዲት ሴት ህይወትን ወደዚህ ዓለም በማምጣት ሂደት ውስጥ ሊገጥማት የሚችል አስከፊ ጤና ጉዳት ነው። ችግሩ የሚከሰተው የሰለጠነ የጤና ባለሙያ እገዛ በተደረገው ሰዓት የወሊድ አገልግሎት ካለማግኘት የተነሳ በሚፈጠር የተራዘመ ምጥ አማካኝነት ነው። የችግሩ ተጠቂ ሴቶች ሽንትና ሰገራ የመቆጣጠር ችግር እንዲሁም ረጅም ጊዜ ለሚቆይ አካላዊ ስጋት ከመዳረጋቸው በላይ ለእድሜ ልክ ስነ ልቦናዊ ችግር መገለልም ተጋላጭ ይሆናሉ። በወሊድ ወቅት የሚከሰት የፌስቱላ ተጠቂዎች ለማገዝ የተባበሩት መንግስታት ድርጅት ስነ ህዝብ ፈንድ ከጤና ሚኒስቴር ከሴቶች ማህበራዊ ጉዳይ ሚኒስቴርና ሐምሊን ፌስቱላ ኢትዮጵያ ጋር በመተባበር በተዘጋጀ የድጋፍ ማሰባሰቢያ ፕሮግራም ወቅት እንደተነገረው በኢትዮጵያ በወሊድ ወቅት በተያያዘ የሚከሰት የእናቶችና ሞት ፌስቱላን የመሳሰሉ ከባድ ጤና እክሎችን በመቀነስ ረገድ ክፍተቶች ይስተዋላሉ ሲል ገልጿል። የሕክምና ባለሙያዎቹ እጥረትና በስልጠና የጤና ባለሙያ እገዛ በተገኙ ሰዓት የወሊድ አገልግሎት ለማግኘት ችግሩን ለመቅረፍ እንቅፋት ከሆኑ ችግሮች ይጠቀሳሉ። የህፃናት ጋብቻና የሴት ልጅ ግርዛትን የመሳሰሉ ጎጂ ድርጊቶች ደግሞ አባባሽ ምክንያቶች ናቸው። በኢትዮጵያ በጥናት የተጠናከረ መረጃ ባይኖርም በየዓመቱ 9000 የሚሆኑ ሴቶች በወሊድ ወቅት በሚከሰት ፌስቱላ የሚጠቁ ሲሆን ከነኚህ ውስጥ 1500 ብቻ በሀገሪቱ በሚገኙ 9 የፌስቱላ ተቋማት ሕክምና ያገኛሉ። ይህንን ችግር ለማቃለል የኢትዮጵያ የተለያዩ ሀገር አካላት ጋር በመተባበር በወሊድ ወቅት የሚከሰትን ፌስቱላ እንደ አውሮፓውያን አቆጣጠር በ2030 ከኢትዮጵያ ለማጥፋት ያለ ሀገር አቀፍ ዘመቻ እየተካሄደ ይገኛል። የአንበሳውን ድርሻ ይዞ አዲስ አበባን ጨምሮ በተለያዩ አካባቢዎች ባሉት 6 ሆስፒታሎች ቅድመ መከላከል ሕክምናንና የሕክምና ባለሙያ ስልጠና አጠቃላይ ድጋፍ እየሰጠ የሚገኘው ሐምሊን ፌስቱላ ኢትዮጵያ ነው።